አብረን እንቆያለን። ጽዳትና ጽዳ ፎርጅድ ካሜራ ነኝ ደግሞ ብዙም አይነፋ። እርግጥ እኔ ከካሜራው ምን አለኝ በሉ። ዋናው ቁም ነገሩ ሚስት ነው ማማሩ አለ። እንዴት ናችሁ ጋይስ? ደህና ናችሁ ወይ? አላችሁ ነኝ እኔ ያለሁላችሁ እግዚአብሔር ይመስገን። ኦሪጂናል ካሜራዬን እምቢ ብሎኛል። ስልኬን ሰውን ብዙም ደስተኛ አይደለም። ቴሌግራምን ብሎክ አድርጎ አውጥቶኛል። ቴሌግራምም እምቢ ብሏል። እስኪ ገና ዛሬ ሲም ካርድ አውጣንን ተብሏል። ከመጣንም በቴሌግራም እንገናኛለን። ያው ካልተከፈተ ደግሞ አይታወቅም። ጓደኞቼ እና እንዴት ናችሁ? ነኝ ደህና ናችሁ ወይ? ያለው ፈጣሪ ይመስገን። እናንተ እንዴት ናችሁ? ሙቀት እንዴት ነው? ሙቀት እኔ ጋር እስቲ አብረን እንቆይ። ይሄ ጽዳት ነው፣ ይሄ ፎጣ ነው፣ ይሄ ስትሪሽ ነው። የራሳችንን አንድ ቀን እናጸዳለን። ዛሬ ግን የሰው እናጽዳ። ይሄም ቀን ያልፋል። ስደት በቃም ብለን አንድ ቀን የራሳችንን አርጋ እንደዚህ እንደምናጸዳ እንዳትጠራጠሩ እህቶቼ። በርቱ፣ አይዟችሁ፣ ጠንክሩ። ዋናው የኛ መበርታት ነው። ዋናው የኛ መጠንከር ነው። ዋናው የኛ አንድነት ነው። አንድነት ካለ የማይቀረፍ ችግር የለም፣ የማይቀረፍ ሀሳብ የለም። ግን አንድነት መኖር አለበት። ፍቅር፣ መተሳሰብ፣ መዋሃድ። የምር ጠዋት የሆነ ቪዲዮ እየሰራሁ ነው የተቋረጠብኝ። ፍቅርን የሚያክል ነገር ምንም የለም በዚች ምድር ላይ። እንዲሁ ለእነሱ እንዳገለገልን አንኖርም። ቀን ሄደን የራሳችንን ቤት እንደዚህ የእናታችሁን ቤት ማጽዳት አልናፈቃችሁ? እኔ እናቴን ቤት ማጽዳት እኔ ናፈቀኝ። የምር ጓዳ ጎድጓዳዋን የእናታችሁን ቤት ጽድት ማድረግ። ለነገር እኮ ለቤተሰቦቻችን ስናጸዳ ይደክመናል። እዚህ ግን አይደክመንም። እየደከመን እንኳን እዚህ እንሰራለን። የምር እየደከመን እንኳን እኔ አንዳንዴ ይገርመኛል። የምር ነው እዚህ እየደከመን እንኳን ላብ እያለን። እኔ አሁን በዚህ ሰዓት ስራ ባልሰራ ደስተኛ ነኝ። እንግዲህ ለምን ሙቀቱ፣ ሌላውን ተውት፣ ሙቀቱ ጠዋት ይሻለኛል። ተመኝታዬ እንደተነሳ ሁሉንም ፏፏ አድርጌ ጭርስ እናደርገው። አንዱም ኩቶ ልጅ አለ፣ በፈለገው ሰዓት ነው የሚነሳ። ታዲያ እኔም እሰራለታለሁ። ፈለገኝ ሰዓት ነው ማጸዳለት፣ ሁሌም አላጸዳለት።
እንዲህ የመሰለኝ ቀን ትቶት ሲወጣ አጸዳለሁ እና በጣም ነው የሚያስጠላው። ግን ከዚህ ከሰው ነገር ከሰው ግርድና ለመውጣት እኛ ፍቅር፣ መተሳሰብ፣ አንድነት ይኖረን፣ አንድ ለመሆን እንበርታ። እኛ አንድ ካልሆን ምንም ነገር ልንሰራ አንችልም፣ ልንለወጥም አንችልም። ያው ነን፣ ያው ያለ ታሪክ ነው ይሄ። ግን እኛ ኢትዮጵያኖች አብረን ስንሆን የሆነ ቦታ ላይ ስንሰበሰብ የማንስማማበት ለምንድን ነው? እኔ እግዚአብሔርን ግርም ይለኛል በእውነት። አንድ ዘመድ አለችኝ ሳውዲ ነው የምትሰራው እና ከዛ ታሪኩን ልንገራችሁ። የምር አዲስ እንደመጣች እኔ ነበርኩ ከሰዎቹ ጋር ያግባባኋትና በካባኔ ነው የመጣችው፣ በደላላም አይደለም። እና ቋንቋ ስለማችል ሴትዮዋን አገናኘችኝ። ከሴትዮዋ ጋር አወራን። ከዛ ጋይስ በፊት እንግዲህ ብቻዋን ነበረች ማለት ነው። ከዛ በኋላ ቤቱ ትልቅ ነው፣ ሌላ ሰራተኛ መጣላችሁ። ምኒቷ ብትመጣ ጥሩ ነው ኢትዮጵያ። የኛው ጉድ መጣች። እኛ እኮ ጉዶች ነን። ግን አንዳንዴ አቤት ባህሪያችን ከባድ ነው። ግን እግዚአብሔር ነው። ኢትዮጵያ መጣች ከየት? ከዛ በካባኔ ግን አይተዋወቁም። እንግዲህ አረቧ ያው አንድ ናቸው፣ ተራብረው ይሰራሉ ብላ በሉ ስራችሁን ስሩ። የስራ ድርሻም አልሰጠቻቸውም ነበረ። ለምን እንግዲህ ተሳስበው ይሰራሉ ብላ ነው ያሰበችው። ለምን ኢትዮጵያ ናቸው፣ አንድ ዜጋ ናቸው። እስቲ ያስቡት። እዛ ያቺ በኋላም የመጣችው እንግዲህ ብዙ ቋንቋ አትችልም። እንግዲህ እቺኛዋን ያግባባት ትንሽ ትሻላለች፣ ባታወራም ትሻላለች። ያቺ ደግሞ ከንም አትችልም። ከንም የማትችለው ስትመጣ ቤቱን አራ። አይገርማችሁም? ግን ለምንድን ነው ግን እዛ ይችን ያግባባኋት ደግሞ ትንሽ ምግብም ትሞካከራለች። ሴትዮዋ ስትኖር አብረው፣ ሴትዮዋ ሳትኖር ብቻዋን። ትናንትና የተሰራ ምግብም ቢሆን ዛሬ ደግሞ ትሰራዋለች። ለምን? ግዴታ ስለሆነ። ሴትዮዋ ስትኖር ደግሞ ያው ምግብ እየተቀያየረ ካልሆነም ያለውንም ቢሆን እያሞቀች ትሸመግላለች። ቤቱ ማለት ነው። ቤቱ ትልቅ ቤት ነው። ጎረምሳዎች ምናምን ሴቶች፣ ትላልቆች ሴቶችም አሉበት እና እኔን እንደ እህቷ ነው የሚሆን። ስልክ ስታወራኝ ምናምን ከደረሱባት እራሱ ምንም አይሏት። እግዚአብሔር ይመስገን። ከዛ ያቺ ኢትዮጵያ ነው ስመጣላችሁ አልኳችሁ። ይችኛዋ መላቀጧ ጥፍት አለ። ስራ እንዴት ይሰራ ፉክክር። ይቺ ኩሽና የሰራችበትን እያጣጠበ ከሆነ ጎረምሳዎቹ ተተነሱበት ሲነሱ አንቺ ሂጂና እኔ ኩሽናዬን ስትጨራርስ አንቺ ሂጂና እንደዚህ እዚህ ምን ሰላምሽ ነው የምታዥኝ? እንግዲህ ትንሽ ሰሷ እንግዲህ ምንም ቢሆን የ15 ቀንም ቢሆን የቤት ልዩነት ይኖረናል መቼስ። እሷ ደግሞ 5 ወር ምናምን ሆኗታል። ቀድማታለች ለቤቱ፣ ስለ ቤቱ ታውቃለች። ቢያንስ ትንሽ በስሱ ቋንቋ እንጂ የሚቸግራት ስለ ቤቱ አውቃለች። እዛ ይሄን ስትሰራ ይችና አንቺ አጽጂ እስቲ የጎረምሳዎቹን ቤት። ጎረምሳዎቹ ተሜዳቸው ተነስተው ወጥተዋል። ከመጡ ማጽዳት አይቻልም። እውነትም አዎ፣ ጎረምሳዎቹ ቤት ሲተኙ ታውቃላችሁ። እኔም አሁን ያው ሲወጣ ነው ላጸዳ የመጣሁት። ከመጣ እንግዲህ አቋርጬ ነው የምወጣው። የኔማ የባሰበት ነው ታዩ ነው የሚለው። እኔም ግን ልክ ገና ሲወጣ ተሽቀዳድሜ ነው ማጸዳው እና
ይቻ እስቲ ትላታለች። ምን ስራሽን ብታዥኝ አንቺ ማነሽ? አይታችኋል ግን እሺ ማን ገደለ? ይምር እኛ እሺ ሰው ሀገር እንደዚህ ጎንበስ ብለን የምንሰራ እርስ በርሳችን ብንተባበር ኖሮ ደግሞ ምን ያክል እንሰራለን? በሀገራችን ላይ ምን ያክል ለውጥ ይኖረን ነበረ? የትስ እንደርስ ነበረ? የምር እንዴት አንቺ ታዥኛለሽ? ቁጭ ጥጥ ግን ጥሩ አይደለም እውነት። እንደዚህ የምታደርጉ እህቶች እባካችሁ መቼም ስደት እስካልበቃ ድረስ ይሄ መፈጠሩ አይቀርም። ያ ቤት ብቻ ባይሆን ነገር ሌላ ቤት እንደዚሁ መፈጠሩ አይቀርም ብዬ ስለማስብ ነው። እና አይባልም እህቴ አልሽኝ እንደ እህቴ እሺ አጸዳለሁ ካላወኩ ጠይቃታለሁ። እንዴት ነው የሚጸዳው? ቢያንስ ስራ እሰው ቤት ስንሄድ የቀደመ ሰራተኛ ካለ ስራን ለማወቅ ነው መጣር፣ ነገር ለማወቅ ሳይሆን የዛችን የልጅቷን ጸባይ ለማወቅ ሳይሆን ስራ ለማወቅ፣ ቋንቋ ለማወቅ፣ ለመናገር። ቋንቋ ካወቅሽ የትም ሄደሽ ትሰሪያለሽ። ስራ ካወቅሽ የትም ሄደሽ ትሰሪያለሽ። እኛ ግን እንደዛ አይነት ሰራተኛ ያለበት ቤት ሲገጥም አመሏን ለማወቅ ነው የምንጥረው። ደግሞ አንዳንድ አለን የመዳብን ቤት ልክ እንደ ቤታችን አድርገን የምናይ ምግብ የምንከለክል፣ የምር ምግብ የምንከለክላቸው የምንደብቅባቸው፣ ሲበሉ የሚያልቅብን የሚመስለንም አለ። ለምን ደግሞ ለአረብ ምግብ በስብሶ አይደል የሚደፋው? ሀገራችን ኢትዮጵያ እኮ እንደዛ አታውቅም። እንግዳ ሲመጣ እናቶቻችን እኮ ያለውን ገልብጠው ነው የሚያቀርቡት አይደለም እንዴ? ስለዚህ ባካችሁ እህቶቼ አንድነታችን ይበልጣል፣ ፍቅር ይበልጣል። እኔ በሚዲያው ላይ ብዙ ነገር እሰማለሁ። ብዙ እንዲሆኑ አዳሚ እኮ የራስሽ እያረረ ነው ሄደሽ የሰው የምታማሲው። የምር የራሳችንስ አሁንም ቢሆን እዚህ ግሩፕ ላይ እኔ አሁን ለታ በአዲስነት እናንተ ጋር በመቀየሬ 20 ሊንክ ታስሮ ተሰጠኝ። በሌለኝ ጊዜ እንዴት አድርጌ እንደሰራሁት ዋይፋይም የለኝም እኔ። በሌለኝ ጊዜ እንቅልፌን አጥቼ 20ንም ሊንክ ሰራሁ በታማኝነት ቪዲዮአችሁን ሙሉ ለሙሉ ጨርሼ። ቪዲዮ ደግሞ እያያችሁ ሰብስክራይብ ብታደርጉስ? ግን እኮ የምታደርጉትን ሰውዬ ብቻ አይደለም የምትጎዱት፣ ራሳችሁን ነው የምትጎዱት። ቪዲዮ ሳታዩ ሰብስክራይብ ስታደርጉ ያ ሰብስክራይብ ሲነሳ የእናንተ ሰብስክራይብ እንደሚነሳ ግን ታውቃላችሁ? አታውቁም። ብታውቁ እንደዛ አታደርጉ። በጣም አጭር ናት የኔ ቪዲዮ። 20 ሊንክ ሰርቼ 5 ሰው ነው ለኔ የሰራልኝ በእውነት። ከዛ ውጪ የጓደኞቼ የሰሩኝ ነበር ከውጭ ግሩፕ ውጪ። ከተሰራው ላይም ተነስቶለታል። ለምን ቪዲዮ ስለማናይ። ይሄ ታዲያ ክፋት አይመስላችሁም? ተንኮል አይመስላችሁም? ይሄ ታዲያ ለአንድነት ማበረታቻ ይሆናል? አይሆንም። አንድነት ሲባል ታማኝነትም ሊኖረው ይገባል። ዋናው መታመን ነው። እኔ እኮ ለዚህ ግሩፕ እንደምሰራ አንዴ ካወቁኝና ካመኑኝ ሁሌም አይከታተሉኝም። ወይ እሷ አታደርግም ትሰራለች ነው የሚባለው። እማልሰራ ከሆነስ ወይ እሷ እኮ አትሰራም፣ እሷንም አውቃታለሁ እናውቃታለን እኮ ነው የሚባለው። ተው እንጂ ሀገራችን እኮ ብዙ ነገርን ያስተማረችን። እኔ ወዳችኋለሁ፣ አፈቅራችኋለሁ ግን
በ19 ደቂቃ ጨርሰናል እችን ክላስ። ከኔ ጋር የነበራችሁ ቆይታ ይሄን ይመስል ነበረ። የታባቱ ፍቅሬን ተይብደና
በእንደሳስ እንደሳስ ይሁን እንዳልሽው ይሁን እንዳልሽው ይሁን ደግሞ እኮ ስናጽዳ በዚህ ላይ መጣራት አለ። በዚህ ላይ የምንጠራው ነገር አያሳስናችሁ? ተመልሰናል መተናል። ካሜራ እኮ አለ ፊት ለፊቴ፣ ግን አይ ዶንት ኬር ስለ ካሜራ። ካሜራ መፈራው አልሰርቅ፣ አልቀጥ፣ ብልግና አልሰራ። ከዛ ውጭ ምን አስጨነቀኝ ስለ ካሜራ? እሺ ጊዜ ትደቃቃ ያረብ ባህሪ ደግሞ ካሜራ መደቀን። አንዳንዶቻችሁ ደግሞ ካሜራ እንደ ነፍሳችሁ የምትፈሩ ልጆች፣ ለምን እፈራለሁ? እንደውም እንኳን ካሜራ ኖራ ነፃነቴን ውጭ አርጌ አሳብዳቸዋለሁ። የኔ ሰዎች ዓለም በጣም የምትፈራ መስሏቸው፣ በካሜራ የምትወገድ መስሏቸው፣ ደቅ ነው። በዛም ስትሄዱ ካሜራ፣ በመውጫው ላይ ካሜራ፣ በመግቢያው ላይ ካሜራ። እኔ ምንም አይመስለኝም ካሜራቸው። ስርዓቴን ይዤ ነው የምቀመጠው። እበላለሁ፣ ጠጣለሁ፣ እሰራለሁ። ስልክ ማውራት አላቆምም፣ አወራለሁ እንደፈለኩ የምቀመጠው የምነሳው። እነሱ እኛን የሚያስፈራሩበት ሌላ ምንም መንገድ የላቸው። መንገዳቸው ካሜራ። እዚህ ካሜራ አትፍሩ። እንደ ነፍሳችሁ የነፍስ ገዳይ አይደለም ካሜራ። እሺ አትስረቁ፣ ጥፋት አታጥፉ፣ ነውር፣ ብልግና ምናምን አትስሩ። ከዛ ውጭ ግን ሁሉም መደረግ ያለበትን ነገር እንደውም ፊት ለፊት እኔ እዚህ ጋር ካሜራ ቢደቀን እዚህ ጋር የማደርገው ነገር ከኋላ አይደለም። እንዳልኳችሁ ነውር ስራ ብቻ አላደርግም። ይልላችሁ እወዳለሁ። በተረፈ እኔ በጣም እወዳችኋለሁ፣ አከብራችኋለሁ። በስደት ብቻ አይደለም ከእናንተ ጋር አላሜ፣ ከእናንተ ጋር ጉዞዬ እግዚአብሔር ፈቅዶ አገሬ ራሱ ብገባ ያው እኖርበታለሁ ያልኩት ሀገር ያው ኔትወርክ አለ። ለአንዲት ቀንም ከጎናችሁ ምናልባት ለሳምንት ቤተሰብ ጥየቃ ሲሄድ ለሳምንት ከተለየኋችሁ እንጂ አብሬያችሁ ነው የምጓዘው። የኔ ይቺ ጅምሯ ናት። ይሄ ጅምር ነው፣ ግን ለሰው ልጅ አጀማመሩ ሳይሆን አፈጻጸሙ ሲያምርለት ነው ደስ የሚለውና እግዚአብሔር ደግሞ ይረዳናል። እና እዚህ ግሩፕ ላይ መተን እውነቴን ነው የምነግራችሁ። እናንተ እንደዚህ አታደርጉ። አከሊት በሙስና ነው የምትሰሩት፣
የኔ ሊንክ አይታሰርም እንደዚህ ሆኖ። የሰው ልጅ አንዴ በእምነቱና በታማኝነቱ እሰራለሁ አደርገዋለሁ ካለ ታማኝነቱና ኃላፊነቱን ራሱ ይወጣበት፣ እዛው ራሱ ይጨቆን። እውነት አትናገሩ እና ሰው እዛ ጋር ምን እንደምታደርግ እኮ ራሷ ታውቃለች። በሙስና ነው የምትሰራው፣ በሙስና አይደለም። ይሄ ነው እሷ የሚጠይቃት። ይሄ እኔ ሊንካችሁ ታስሮ ሲሰጠኝ ይሄ ነው የሚጠይቀኝ። ይሄ ብቻ እምነቴ። በትክክል ኮመንት እና በትክክል ሰብስክራይብ በትክክል ላይክ ማደርግላችሁ ለእምነቴ ነው። ማንም ለማንም ሲል ማንም ምንም አያደርግም። ሁሉም ለራሱ ነው። ግን ያንን ነገር አስተውለን እናውቃለን ወይ ነው እኛ አውቃለሁ። ሰው ቤት ነው፣ ስራ ይከብዳል፣ ጊዜ አይኖርም። ግን እንሰራለን፣ ጊዜ ያለን፣ አብረን እንለወጣለን ብለን እስከመጣን ድረስ ደግሞ ያለችን ሰዓት መስዋዕት አድርገን ዋጋችን ልንመልስ ይገባል። የልፋታችንን ዋጋ ለምንድን ነው ብክን አድርገን የምንተው? የሰው ልጅ እኮ አንድ ባህሪ ይኖረዋል። የሆነ ቦታ ላይ ሲመጣ ወይ በስራው ወይ በስንፍና ወይ በመልካምነቱ ወይ በኃይለኝነቱ ያንን አያጣም። ግን ከሁሉም ባህሪያችን ደግሞ ታማኝነታችን ቢገኝብን የበለጠ ዋው። ፎዚያን አይቶ የማይማር ፎዚያን አይቶ መልካም የማያደርግ ሰው ምርጥ እህቶችን ነው ተከታ ሄደችው። ወደ ኢትዮጵያ ብትገባም ከኛው ጋር ነች፣ ከኛ አልተለየችም። እናንተ ደግሞ የቲክቶክ ላይ ተተለያየ ከማይሆን ቦታ ላይ ነው ተነሱና ወደ እንደዚህ ወደ ቴሌግራም ነው አብረን እንስራ በአንድነት እንለወጥ ስትባሉ እኔ እፈራለሁ። የምትሽኮረመሚ ማለት ነው። ሳትፈሪ ወቀሪ እኔ እፈራለሁ የምትለው መታ ነው እዚህ ጋር ኃይለ ቃል የምትናገረው። እውነቴን ነው የምነግራችሁ ስለደረሰብኝም ስላወኩ። በጣም የምትፈራ ልጅ፣ ሰው ቀና ብላ ማታይ ልጅ ለሳምንት 15 ቀን ባልሞላ ዕድሜ ውስጥ ሰዎቿ ተሳፍረው እኔ ጋር ትተዋት ምን አይነት ባህሪ እንዳሳየችኝ እኔ ነኝ የማውቀው። እኔ እፈራለሁ የሚሉ ሰዎች ማለት ነው። እነኛ አፋቸውን አውጥተው ትክክለኛ የሚናገሩ ሰዎች ይሻላሉ። እኔ እፈራለሁ የምትለው ልጅ ማለት ነው መታ ወደ ሰው ስትቀየጥ የሆነ ቦታ ላይ ስትደርስ በጣም ተናጋሪ ነው የሚሆኑት። እንዴት እንደሆነ አላውቅም። እንዳልኳችሁ የሰው ልጅ አንድ ባህሪ አያጣም። ትክክለኛው አማርኛው ይሄው ነው። እና ባካችሁ አንድነት ይበልጣልና እኔ እፈራለሁ ምናምን ትታችሁ ነው ስትባሉ ነው የማይሆን ቦታ አትገኙ። ጊዜያችሁን አታቃጥሙ። የምር እዚህ ግሩፕ ላይ አሁን ሰብስክራይብ ከምናይ፣ ኮመንት ከምንጽፍ፣ ላይክ ከምናረግ፣ ከምናነብ፣ እነሱን ከምንከታተል ይልቅ እዛው የለመድበት ቲክቶክ ሄደን የሰው ቲክቶክ ስክራብ። እኔ ቲክቶክ አልጠቀምም፣ ይቅርታ አድርጉልኝና የሆነ ሰዓት ላይ ደህና እያየሁ ተበላሸ እና ተመለስለው እምቢ አለ። ያንተም ቢ ካልክ ታዲያ ቤት ታውቁት ምን ያመጣል? ምንም። ክብሬን ጠብቄ ነው እንደውም የተቀመጥኩት። ከሚዲያ ምን አለኝ? አሁን መስራት አልችልም፣ ግን ማየት የምችለው ቲክቶክ ዝም ብላ ቲክቶክ አልቻ ቲክቶክ ሊቭ ሲደብረኝ እሷ ጋር አንዳንዴ እሱንም አልገባ። ጊዜያችንን ዝም ብለን የማይሆን ቦታ አናባክ። ወይ ከእምነታችን አንሆን ስንመጣ፣ ወይ ከጊዜያችን አንሆን፣ ወይ ስሩ ያዋጣናል ከሚባለው ስራ አንሆን። ዝም ብለን ብኩኖች ስራ አትናቁ። እውነት የመዳም ቅመሞች ስራ አትናቁ። የሆነ ድል እኮ እንደዚህ ድንገት ሲመጣን እኮ በካልቸው ብለን እናባረረውና አይታወቀንም። ያ ነገር እኮ ወይ ይጠቅመናል ወይ ያሳልፈናል። እኔ አሁን በጣም ብዙ ስራ ነው የምሰራው። የምሬን ነው የምላችሁ፣ ብዙ ስራ። ይሄ ስራ ነው እኮ ያስገኛል፣ ብር ያስገኛል ስባል አልንቅም። እሺ ነው እሄዳለሁ፣ ባለችኝ ጊዜ እሰራለሁ። ፈጣሪ ተመሰገነ። እስካሁን ግን የማይሆን ቦታ ላይም አልወደኩም፣ የሚያከስር ቦታም አልወደኩም። እልፍ ሲሉ እልፍ ይገኛል ነው። እልፍ ስትሉ ሰው ታውቃላችሁ፣ ከሰው ትግባባላችሁ፣ ከሰው ትታወቃላችሁ፣ ጓደኛ ታፈራላችሁ፣ እውቀት ያላቸው ሰዎች ጋር ትቀላቀላላችሁ። እናንተ የማታውቁትን ከነኛ ከሰዎች ብዙ ትማራላችሁ። እና እንደዛ ነው።
ይሄኛውን ክላስ ጨርሰናል። ከጨረስንም ቆየን።